የጨጓራ በሽታ ምንድነው? የፓንጋስትሪያ በሽታ የጨጓራ እጢ መላውን ሆድ ይጎዳል። ኤሮሲቭ ለጨጓራ አሲዶች ረዘም ላለ ጊዜ መጋለጥ፣ ብስጭት ወደ መበላሸትና የውስጠኛውን ሽፋን ለመሸርሸር ሊዳርግ ይችላል። የጨጓራ ፈሳሾች በሆድ ውስጥ ያለውን የትንሹን ሽፋን ላይ ተጽዕኖ ሊያሳድሩ ይችላሉ። በጨጓራ አሲድ ምክንያት የምግብ መፈጨት ስርዓት፣ የውስጥ ሽፋን ላይ እብጠት፣ ህመምና የጨጓራ በሽታዎች ወይም ትራክት ይከሰታሉ። የጨጓራ በሽታ የሆድ የውስጠኛውን ክፍል እብጠት ለአጭር ጊዜ አጣዳፊ ወይም ለረጅም ጊዜ ስር የሰደደ ህመም ሊያስከስት ወይም ሊከሰት ይችላል። የጨጓራ በሽታ ያለበትን ቦታና ተፈጥሮን መሰረት በማድረግ 4 አይነት ህመሞች ይገለጻሉ። አንደኛ፣ የፓንጋስትሪያ በሽታ የጨጓራ እጢ ሲሆን መላውን የሆድ ክፍል ይጎዳል። ሁለተኛ፣ ሄሞሬጂክ የከፋ የጨጓራ ህመም ነው። ከደም መፍሰስ ጋር ይገናኛል። በዚህ ሳቢያ እጅግ አደገኛ የደም መፍሰስ ይከሰታል። ሶስተኛ፣ አንትራል የጨጓራ በሽታ ወይም የጨጓራ እጢ የታችኛውን የሆድ ክፍል ይጎዳል። አራተኛ፣ ኤሮሲቭ ለጨጓራ አሲዶች ረዘም ላለ ጊዜ የሚጎዱበት በብስጭት ሳቢያ የጨጓራ መበላሸትና የውስጠኛውን ሽፋን ይጎዳል። ለጨጓራ ህመም አደገኛ ምክንያቶች የአልኮል ወይም የቡና መጠን መጨመር፣ ቅባትና የተጠበሱ ምግቦች፣ በመኝታ ሰዓት በርካታ ምግቦችን መውሰድ፣ በባዶ ሆድ መቆየት ወይም መራብ፣ የማስታገሻ መድኃኒቶችን ከመጠን በላይ ውፍረት፣ ብስጭት፣ አካላዊ እንቅስቃሴ አለማድረግ፣ ማጨስና እርግዝና ይጠቀሳሉ። 10 በጣም የተለመዱ የጨጓራ በሽታ ምልክቶች። በጨጓራ ህመም ማለትም ጋስትሬትስ በሄሊኮባክተር ፓይሎሪ በተባለ ባክቴሪያ በብዛት የሚከሰት የሆድ ድርቀት ነው። ይህም በጨጓራ ሽፋን ውስጥ የምግብ መፈጨት ጭማቂዎችን ለመጉዳትና ለማቃጠል የሚያስችል ድክመት መሆኑን ባለሙያዎች ይገልጻሉ። ቀጭን ወይም የተጎዳ የሆድ ዕቃ መኖሩ ለጨጓራ በሽታ የመጋለጥ ዕድልን ይጨምራል። ጋስትሬትስ በሰዎች ዕለታዊ ሕይወትና ጤና ላይ ከፍተኛ ተጽዕኖን ከዕድሜ ጋር እየቀነሰ ስለሚሄድ ከ60 ዓመት በላይ የሆኑ ሰዎች በጨጓራ በሽታ የመጠቃት ዕድላቸው ሰፊ ነው። በሕክምናው ዘርፍ 10 በጣም የተለመዱ የጨጓራ በሽታ ምልክቶች የትኞቹ ናቸው? አንደኛ፣ በተደጋጋሚ የሆድ ድርቀት በላይኛው የሆድ ክፍል ውስጥ በምግብ መፈጨት ምክንያት የሚከሰት የመረበሽ ስሜትና ምቾት ማጣት ነው። ይህ በየጊዜው የሚያጋጥም ከሆነ የጋስትሬትስ ህመም ሊከሰት ጫፍ ላይ ደርሶ ይሆናል። ሁለተኛ፣ የሆድ ህመም የሆድ ህመም ከጎድን አጥንት በታችና ከዳሌ በላይ ባለው ክልል ውስጥ የሚከሰት ጭንቀት ነው። ሆድ፣ አንጀት፣ ሆድ፣ ጉበት፣ ኩላሊት፣ ሐሞት፣ ፊኛና ቆሽትን ያጠቃልላል። ይህ የሆድ ህመም ለረጅም ጊዜ ከቆየ ወደ ከባድ የጨጓራ ህመም ሊያመራ ይችላል። ሶስተኛ፣ ማስመለስ ወይም ማስታወክ ደም ማስታወክ የጋስትሬትስ ከባድ ምልክቶች ዋነኛው ነው። ይህ ሁኔታ በክብደቱ ላይ በመመስረት በደም የተበጠበጠ ወይም ሙሉ በሙሉ ደም ሊሆን ይችላል። ብዙውን ጊዜ የሚከሰተው በእብጠት ምክንያት የሆድ ሽፋን በመሸርሸሩ ምክንያት ነው። አራተኛ፣ ተቅማጥ በቀን ከ4 እስከ 5 ጊዜያት ያህል ልቅ ወይም ውሃ ያለው ሰገራ የተለመደ አይደለም። ደም የቀላቀለና እጅግ የሚረብሽ ጠረን ካለው ከአንጀት በተጨማሪ ከባድ የጨጓራ በሽታ ተከስቶም ይሆናል። ይህ የጋስትሪትስ ምልክት በዚህ ደረጃ ላይ ከተገኘ ከኤች ፒሎሪ ባክቴሪያ የሆድና የአንጀት መደበኛ ተግባሩንም ያግዳል። አምስተኛ፣ ቤልቺንግ ወይም ጠረን ያለው ግሳት ጨጓራ ከመጠን በላይ አየር ባየር የሚያወጣበት ሌላኛው የመቧጨር ምቾት የማጣት የግሳት ቃል ነው። ከምግብ መወሰድ በመቀጠል የእብጠት ሁኔታ ይፈጠራል። በሆድ ውስጥ የሚፈጠረው እብጠት ተከታታይ ከሆነ ወደ ሕክምና መሄድ ይገባል። አንዳንድ ሰዎች ግሳት ሲከሰት ከምግብ ምቾት ጋር ያያይዙታል። ስድስተኛ፣ የእብጠት መከሰት እብጠት በሆድ አካባቢ የሚፈጠር ነው። ብዙውን ጊዜ በምግብ መፈጨት ቱቦ ውስጥ በተሞላው አየርና ጋዝ ምክንያት ከሚከሰት ከከባድ ህመም ጋር አብሮ ይመጣል። ይህ እብጠት ለረጅም ጊዜያት የሚቆይ ከሆነ የምግብ መፈጨት ስርዓትን ያስተጓጉላል። ሰባተኛ፣ የመብላት ችሎታ ማጣት ወይም ቀደምት እርካታ የተሟላ መደበኛ መጠን ያለው ምግብ የመብላት ችሎታ ማጣት ነው። ባለሙያዎች ቀደምት እርካታ ይሉታል። በዚህ ደረጃ ከወትሮ ያነሰ ምግብ እንበላለን፣ እናም በጣም በቅርቡ የጥጋብ ስሜት ይሰማናል። ለሰውነት በቂ ካሎሪዎችን ስለማንሰጥ ይህ ወደ ድክመት ሊወስደን ይችላል። 8ኛ፣ የምግብ ፍላጎት ማጣት በሕክምናው ዘርፍ
አኖሬክሲያ ተብሎ የሚጠራው የምግብ ፍላጎት ማጣት ድንገተኛ ክብደት መቀነስና የተመጣጠነ ምግብ እጥረት ሊያስከትል ይችላል። በአጠቃላይ ምግብ ከተመገቡ በኋላ የማስታወክ ስሜት ይኖራል። የምግብ ማቀነባበሪያ ዑደቱን ያቋርጣል። እንዲሁም የጡንቻ ህመምን ሊያስከትል ይችላል። 9ኛ የመሳት ስሜት። ሰዎች ለአንጎል በቂ ኦክሲጅን ካላገኙ ይዳከማሉ። ለአጭር ጊዜ ህሊናቸውን ያጣሉ። የማዞርና የድካም ስሜቶች ይከሰታሉ። በጋስትሪትስ ህመም ላይ የመሳት ስሜት፣ የማቅለሽለሽ፣ በሆድ ውስጥ የማቃጠልና የድካም ስሜቶችን ወይም ምልክቶችን ያሳያል። 10ኛ ፈጣን የልብ ምት። የሆድ እብጠት መጨመርና ጭንቀት የደም ግፊትን ይጨምራል። ከ100 ቢፒኤም ማለትም ብለድ ፕሬሸር ሜዠርመንት ወይም የደም ግፊት የልኬት መጠን በላይ የሆነ የልብ ምት በተለይ በአዋቂ ሰዎች ላይ ፈጣን እንደሆነ ይገለጻል። የትንፋሽ ማጠር፣ የልብ ምትና የደረት ህመም የጋስትሪትስ ምልክቶች ሊሆኑ ይችላሉ። የጨጓራ የመጀመሪያዎቹ ደረጃዎች የጨጓራ ቁስረትና ሌሎች ምልክቶች ቀላል ቢመስሉም ወደ ከባድ የጤና ችግሮች ሊያመሩ ይችላሉ። ጋስትሪትስ 100% መታከም የሚችል ህመም ነው። ነገር ግን የጋስትሪትስ ህመም ወደ ቁስለት፣ የሆድ ውስጥ ደም መፍሰስና የሆድ ካንሰር ካስከተለ መዳኛው ከባድ ይሆናል። ስለዚህ ከጋስትሪትስ በሽታ ለመዳን በተለይ የጨጓራ ጤና ምርመራ ማድረግ፣ አልኮል መጠጥን ማስወገድ፣ ቅመም የበዛባቸውን ምግቦች መቀነስ እንዲሁም ከላይ የቀረቡትን ምልክቶች በመረዳት ምርመራ ማድረግና ተገቢውን ሕክምና መከታተል ይገባል እያልን የዛሬውን አበቃን። ቻናላችንን ስለተከታተሉ እናመሰግናለን። ሰብስክራይብ ማድረግዎትን እንዳይረሱ።